አይነቃነቅም። ምክንያቱም ሁላችንም ወዴት እንደምንሄድ እናውቃለን። እያንዳንዳችን ተራ እየጠበቅን ነው እንጂ እንሞታለን። እና የልጄ ሞት አይደለም። የልጄ ሞት ቀጥታ መንግስተ ሰማያት ነው የገባው። ለምን ብትሉኝ ከእንድ ጀምሮ በዚህ በነገሌ ያለ ህዝብ፣ በውጭ ሀገር ያለ እንዲሁም በዓለም ውስጥ ያለ ለልጅ እያደረገ የነበሩት እንደገና ደግሞ እዚህ ሲመጣ አቀባበል ሲያደርጉልኝ ሰው እኔ 50,000 ሰው እያሉ ነበር። አንዳንድ ሰው 150,000 ሰው ይሆናል እያሉ ነበር። እና ይሄን ኃይል ሰው ተቀብሎት ልጄን እንደገና በቅብር ቀን ከ100,000 ሰው በላይ ልጄን ሸኝቶልኝ እኔ እንዴት ማልቀስ ያስፈልገኛል? አያስፈልገኝም። ሰው ሊያጽናናኝ የመጣ እያጽናናው አይዞ ስለኝ አንተ ራስህ አይዞ እያልኩት። ለምን መጽናናት ያስፈልጋል። ህንድ ላይ ስላስተላለፍ አንዳንድ ሰዎች ምናልባት ቲክቶክ ሲጀምር ብዙ ሰዎች ትችት ስናገሩ ነበረ። ትልቅ ሰው አይደለም ሁሉ እያሉ ነበረ። ግን በኮሜንት ብዙ ተናግሬ ያ መጥፎ ኮሜንቶች እንደቆም አድርጌያለሁ። እና በዚህ ሚዲያ ውስጥ በመግባቴ ብዙ ሰዎች እኔ በምሰራው ቲክቶክ ታርቀዋል። ቤት ውስጥ ብዙ ሰዎች እኔ በምሰራው ተጽናንተዋል። እንደገና ደግሞ በዚህ በልጄ ሞት ትልቅ ስራ ተሰርቷል። እኔ እዚህ ጋር ተናግሬ ወንድሜ አራርሱን እግዚአብሔር ባርከው አሜን። በጥቂት ሰዓት ውስጥ የተለቀቀው እዚህ ጋር ያደረኩት ንግግር ዓለምን ሾክ አድርጓል። ዓለምን አነጋግሯል። እኔ አይደለም ያወራሁት፣ ጸጋው በውስጥ ያለው ጸጋ ነው ያወራው። ስለዚህ አላበዛባችሁም፣ የራት ጊዜ ስለሆነ በብዙ ከኔ ጋር ሆናችሁ ያጽናናችሁን፣ የደገፋችሁ፣ የረዳችሁን እስከ ዛሬ ድረስ ይሄ ሁሉ ህዝብ እንግዲህ 6ኛ ቀን ነው ከኛ ጋር እንደዚህ በፍቅር ከኛ ጋር ስለሆናችሁ እግዚአብሔር ዘመናችሁን ይባርክ አሜን። እኔ ምንም ነገር የለኝም። ትልቅ ውለታ በልቤ ውስጥ ተቀምጧል። ሰው ያደረገልኝ እንዴት እንደምከፍል አላውቅም። ባለፈ ተናግሬያለሁ። እኔ ተኝቼ ሰዎች እንዲሄዱብኝ ነው የምፈልገው። ምክንያቱም ከአይምሮ በላይ ስለሆነ ማለት ነው። ከአይምሮ በላይ ስለሆነ ስለዚህ ማንኛውም አደጋ በቤታችሁ ውስጥ አይግባ አሜን። በኢየሱስ ስም የበሽታ ልጅ ነው ወሰደው በሽታ ወደ ቤታችሁ አይግባ አሜን። እና አላበዛባችሁም። ለቅሶን የምናጠፋ እሁድ ነው። ሁላችሁም እንድትገኙልኝ በደስታ እንቋጫለን።